የትምክህተኝነትና የጠባብነት ዋናው ነገር አጥር ማበጀት ነው። በአርሶ አደሮች መካከል አጥር ማበጀት ነው። ጠባቡ የትግራይ ጠባቦች በትግራይና በአማራ አርሶ አደር መካከል ይሄ ነው የሚባል ልዩነት የለም ቋንቋ ካልሆነ በስተቀር። እንዲያውም በድንበር አካባቢ አንደኛው በአማርኛ አንደኛው በትግርኛ እየተነጋገሩ ይገበያያሉ። በእነዚህ ላይ አጥር ለማስቀመጥ ነው የሚፈልገው። አንደኛውን ወዳጅ ሌላኛውን ጠላት ለማድረግ ነው የሚፈልገው። ትምክህተኝነቱም እንደዛው ነው። በአማራው ህዝብ መካከልና በሌላው ህዝብ መካከል አጥር ለማበጀት ነው የሚፈልገው። አንደኛው አጥኒ ለኛው ቅኝ ግዛት፣ አንደኛው ታማኝ ሌላኛው ታማኝ ያልሆነ። በተመሳሳይ መልኩ ኦሮሚያ ላይ የምናየው ጠባብነትም እንደዚሁ አጥር ለማበጀት ነው። ከኦሮሞ ህዝብ በላይ በኢትዮጵያ ውስጥ የተደበላለቀ ህዝብ የለም። ከኦሮሞ ህዝብ በላይ ከብዙ ብሔሮች ጋር በግለሰብ ሳይሆን በቡድን የተዋሃደ ህዝብ የለም። ይሄም ሆኖ አጥር ለመስራት ይሞክራል ጠባቡ። አጥር ማበጀት ነው የጠባብነትም የኪራይ ሰብሳቢነትም። በህዝቦች መካከል መዋደድን፣ መፋቀርን፣ መተሳሰርን፣ የጋራ ጥቅም መራመድን ሳይሆን ክሊቬጅ መፍጠር ነው። እነዚህን አጥሮች እየለየን ማፍረስ ነው ያለብን። የፖለቲካ ትግል እናካሄዳለን ስንል እነዚህን አጥሮች እየለየን ማፍረስ ነው። በዚህ ደረጃ ጠባቦችም ትምክህተኞችም የሚያራምዷቸውን አመለካከቶች አንድ ባንድ እየቆጠርን መናድ ነው። ማተኮር ያለብን በህዝብ መካከል አጥር ለማበጀት የሚያደርጉትን መስበር። አንዱ ወዳጅ አንዱ ጠላት፣ አንዱ ታማኝ አንዱ ከሃዲ፣ አንዱ ንጹህ አንዱ ቆሻሻ፣ በእንደዛ አይነት ለመከፋፈል አጥር ለማበጀት የሚያደርጉትን አንድ ባንድ እየለቀምን ማጋለጥ መቻል አለብን። ሁለተኛ እነዚህ ሰዎች ጸረ ህዝቡ መሆናቸው፣ ጸረ አርሶ አደሩ መሆናቸው ከአቋማቸው ከተግባራቸው በስሙ ቢነግዱም ትምክህተኞቹ በምንም ተአምር ኢህአዴግን ያክል ለአማራ ህዝብ ሊያስቡ አይችሉም። ምንም ቢደረግ ኢህአዴግን ያክል ለአማራ ህዝብ ሊሰሩ አይችሉም። ጠባቦቹም ምንም ቢሆን ኢህአዴግን ያክል ለትግራይ ህዝብ፣ ለኦሮሞ ህዝብ፣ ለሲዳማ ህዝብ በምንም ተአምር ሊሰሩ አይችሉም፣ ሊያስቡ አይችሉም።